ዘካተል ፊጥርን የመስጠት ኃላፊነት ያለበት አባት ነው። አባት የራሱንም የሚስቱንም የልጆቹንም መስጠት አለበት። ዘካተል ፊጥር ሪከርድ አድርጉት። فرض رسول الله قال عبد الله بن مسعود እንዲህ አሉ። عبد الله بن عمر በርካታ ሰሃቦች ዘግበውታል ይህን ሐዲስ። فرض رسول الله صلى الله عليه وسلم زكاة الفطر على الرجال والنساء والصغير والكبير والعبد والأمة صاعا من تمر أو صاعا من شعير أو صاعا من بر وأمر أن تخرج قبل خروج الناس لصلاة العيد. وأمر أن تخرج قبل خروج الناس لصلاة العيد. يا الله ملكتنيا نبي صلى الله عليه وسلم زكاة الفطر بوندوچم لاي بسيتوچم لاي بباريام لاي بحرم لاي بتلكم لاي بتنشم لاي ግዴታ አድርገዋል። የሚወጣው ምንድነው? ብር ነው አይደለም። ልብ በሉ እዚህ ጋር ብዙ ሰው በብር ይሰጣል። በብር አይደለም። አንድ ጣሳ ከቴምርም ሆነ ከስንዴም ከገብስም እንዲሰጥ አሉ። አያችሁ፣ በጊዜያቸው ሲበላ ከነበረ ነገር እንደ ምሳሌ እየነገሩን ነው። አሁን ላይ ገብስ በአብዛኛው ሰው አይበላም። ስንዴ አብዛኛው ሰው አይበላም። ይልቁንስ የሚበላው በአብዛኛው ምንድነው? ሩዝ ነው ህዝቡ የሚበላው አይደለ? ስለዚህ ሰዎች በአካባቢያቸው ከሚመገቡት ይደረጋል ማለት ነው። አንድ ጣሳ ነው ያሉት በአንድ ሰው ላይ ግዴታ የሚሆነው። ያ ጣሳ ግን ምን ያክል ነው? ሼክ አብዱልዓዚዝ ብን ባዝ የተባለ ታላቅ ዓሊም ጊዜያችን ሲናገሩ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበረው ጣሳና የአሁኑ ጣሳ እኩል አይደለም ብለዋል። የዚያን ጊዜ ጣሳ በአሁን ጊዜ በኪሎ ስንት ይመዝናል ተብለው ሲጠየቁ 2 ኪሎ ከግማሽ ወይም 3 ኪሎ ድረስ አካባቢ ብለዋል። 3 ኪሎ ሙሉላቸው ይዟቸዋል አይደለ? ስለዚህ በአንድ ሰው ላይ 3 ኪሎ ግዴታ ይሆናል ማለት ነው። ይህ መቼ እንዲወጣ አዘዙ? ወአመረ አን ትኽረጀ ቀብለ ኹሩጅ ናስ ሊሶላት ልዒድ። ይሄም ሰዎች ለዒድ ሶላት ከመውጣታቸው በፊት እንዲሰጥ አዘዋል አሉ። ስለዚህ ከመቼ ጀምሮ? ከረመዳን 28ኛው ቀን ጀምሮ እስከ ዒድ ሶላት ድረስ ባለው በሶስቱ ጊዜ ቀናቶች የሚሰጥ ነው። ለምንድን ነው ከዒድ ሶላት በፊት ስጡ ያሉት ነብዩ ሰለላሁ ዐለይሂ ወሰለም? ምክንያቱም ይሄ ዘካ የሚሰጠው ለድሃዎች ነው። ዓላማው ምንድን ነው? ኢነሃ ዘካተል ፊጥር ነብዩ ሰለላሁ ዐለይሂ ወሰለም ጡዕመተን ሊልመሳኪን ወጠህረተን ሊአሳኢም አሉ። ለጾመው ሰው ለጾሙ መንጻት ሲሆንለት፣ ልክ እንዲሁ ደግሞ ለድሃዎች ምግብ ሲሆን ጊዜ ብለው ተናገሩ። ለሁለት ዓላማ ነው። በጾማቸው ላይ የጾማችሁት ላይ ጉድለት ካለባቸው ያንን ያሟላል። ሁለተኛ ደግሞ ድሃዎች ምግብ እንዲሆናቸው በበዓል ቀን በዚያ በመደሰቻ ቀን ልመና በሰው ደጅ እንዳይወጡ ቀድማችሁ ከበዓሉ በፊት ስጡና አጠናቀዋሉ ነብዩ ሰለላሁ ዐለይሂ ወሰለም።